ታዋቂው ኢሚኔም በስም ማጥፋት ወንጀል የ1 ሚሊዮን ዶላር ካሳ እንዲከፍል ተከሶ እንደነበር ያውቃሉ? እሺ ልንገራችሁ። ሁሉም ነገር የሚጀምረው እዚህ ጋር ከምታዩት ማርሻል ከሚባል ሕፃን ልጅ ነው። ማርሻል 9 ዓመቱ ነው። ሚቺጋን ከተማ ውስጥ ይኖራል። ግን ማርሻል በጣም ያሳዝናል። ትምህርት ቤት ውስጥ ያገኘው ሰው ሁሉ ይመተዋል። ገና 4ኛ ክፍል ነው። ግን በየቀኑ ማለት ይቻላል ይደበድቡታል። ከሁሉም ያስቸገረው ግን አንድ ልጅ ነበር። ዲአንጀሎ ይባላል። ዲአንጀሎ በእድሜ ትንሽ ይበልጠዋል። የ11 ዓመት ልጅ ነው። ክፍሉም 6ኛ ነው። ግን ሰውነቱ በጣም ወፍራም ነው። ከማርሻል ጋር ሲተያይ ደግሞ ሰማይና ምድር ናቸው። ሁልጊዜም ማርሻል ትምህርት ቤት በመጣ ቁጥር ዲአንጀሎና ጓደኞቹ ይደበድቡታል። 1-2 ቀን ሳይሆን ለወራት ቀጠለ። አንድ ቀን ግን ከወትሮው ለየት ያለ ከባድ ነገር ይፈጠራል። ወቅቱ ክረምት ነበር። መሬቱ በሞላ በበረዶ ተሸፍኗል። የዚህ ቀን ዲአንጀሎና ጓደኞቹ ማርሻልን ከሩቅ ያዩትና ወደሱ ይመጣሉ። ዲአንጀሎ ወዲያውኑ ድንጋይ ኳስ ውስጥ ከቶ ያለ የሌለ ኃይሉን ተጠቅሞ ማርሻልን መታው። ማርሻል ራሱን መቆጣጠር ስላልቻለ ወደ መሬት ወደቀ። ከዚያም ጓደኞቹ እዛው መሬት እንደወደቀ በኃይል ደጋግመው ይደበድቡታል። በመጨረሻም ማርሻል ራሱን ስቶ ስለነበር መነሳት አልቻለም። ዲአንጀሎና ጓደኞቹ ይህን ሲያዩ ደነገጡ። እናም ሰው እንዳይመጣባቸው በመፍራት ሸሹ። ከሰዓታት በኋላ ማርሻል ነቅቶ ወደ ቤት ሄደ። ግን ምንም ጥሩ ስሜት አልተሰማውም። አንድ አይኑ በልዟል። ጆሮዎቹም ደምተው ነበር። እናቱ ይሄን ስታይ በድንጋጤ ወደ ሆስፒታል ወሰደችው። ዶክተሩም ለእናቱ ማርሻል የአእምሮ መዛባት እንዳጋጠመው ነገራት። በሚቀጥሉት 5 ቀናት ውስጥ ማርሻል ከበፊቱ የተለየ ልጅ ሆነ። ምንም ማስታወስ አይችልም። ነገር ግን ጊዜው እየሄደ ሲመጣ ማርሻል እድለኛ ሆኖ ከህመሙ ለመዳን ቻለ። ግን ያው አሁንም እንደ በፊቱ አልነበረም። እናቱም ሁልጊዜ ወይኔ ልጄ በእነዚህ ጉልበተኛ ልጆች ምክንያት አካሉ ብቻ ሳይሆን አእምሮውም ነው የተጎዳው እያለች ታማርራለች። ጭራሽ ጊዜው እየሄደ በመጣ ቁጥር ከሰዎች እየራቀና መጥፎ ነገሮችን ማድረግ ይጀምራል። እናቱ ይሄ ሁሉ ነገር ሲደራረብባት በብስጭት ትምህርት ቤቱን ልጄ እንዲማር ብዬ ብልከው ለደረሰበት አእምሮአዊና አካላዊ ጥቃት ኃላፊነት መውሰድ አልቻሉም የሚል ነበር። ነገር ግን በሚያሳዝን ሁኔታ ክሷ ባልታወቀ ምክንያት ውድቅ ሆነ። ምናልባት የትምህርት ቤቱ ዲስትሪክት የመንግስት ከለላ ወይም የሆነ ነገር ስላለው ሊሆን ይችላል። ልፋቷ ከንቱ ነበር። እንዲህ እያለ ብዙ ዓመታት አለፉ። እናም ወደ 80ዎቹ ዓመተ ምህረት መጨረሻ ሆነ። ማርሻል አሁን 10ዎቹ ዕድሜ ውስጥ ገብቷል። በሚያስገርም ሁኔታ ትኩረቱ ወደ ራፕ ሙዚቃ ላይ ያደርጋል። ብዙም ሳይቆይ ራፐር መሆን እፈልጋለሁ ብሎ ወሰነ። በሚቀጥሉት 10 ዓመታት ውስጥ ፍሪስታይል ማድረግ፣ ዘፈኖችን መጻፍና በራፕ ውድድሮች ላይ መወዳደር ጀመረ። እየተሳካለት ሄደ። አልበምም ማውጣት ቻለ። አሁን 1997 ዓመተ ምህረት ሆኗል። ማርሻል 25 ዓመት ስለሞላው ከበፊት ጀምሮ ህልሙ በሆነው የራፕ ኦሎምፒክ የተባለ የራፕ ውድድር ላይ ተወዳደረ። በሚገርም ሁኔታ ይህ ውድድር የማርሻልን ህይወት ቀየረው። ውድድሩንም በሚገርም ብቃት 2ኛ ወጣ። ሌላም የሚገርም ነገር ልንገራችሁ። የዚያኑ ቀን ምሽት የኢንተርስኮፕ ሪከርድ ውስጥ የሚሰራ ዘፋኝ ውድድሩን ታድሞ እያለ የማርሻል ድምፅ በጣም ስለሳበው ትርኢቱ እስከሚያልቅ ጠብቆ ማርሻልን አገኘውና ድምፅህ በጣም ያምራል፣ በጣም ጎበዝ ነህ። ከዚህ በፊት የሰራኸውን ሳምፕል ወይም ደግሞ ዲሞ ነገር ልትሰጠኝ ትችላለህ አለው። ማርሻል በውድድሩ አንደኛ ባለመውጣቱ ተበሳጭቶ ተከፍቶ ነበር። ከዛም በቸልተኝነት እሺ ይኸው ብሎ አልበም ሳይሆን ጥቂት ዘፈኖች የያዘ ካሴት ሰጠው። ዘፋኙም የማርሻልን ካሴት በኢንተርስኮፕ ለሚገኘው አለቃው ሰጠው። አለቃውም በተመሳሳይ ዘፈኑን ስለወደደው ለታዋቂው ራፐርና ፕሮዲውሰር ዶክተር ድሬክ ሰጠው። እንደ ሌሎቹ ዘፋኞች በጣም ስለተመቸው ማርሻል በኢንተርስኮፕ ሪከርድስ ኢሚኔም በሚል ስም ዘፋኙ ሆኖ እንዲፈርም አደረገው። ከዚያም ከ1 ዓመት በኋላ በ1999 ዓመተ ምህረት ቀጣዩ አልበሙ ዘ ስሊም ሼዲ ኤልፒ ወጣ። አልበሙ ወዲያው ከፍተኛ ተወዳጅነትን አገኘ። በጣም በፍጥነት በዓለም ላይ ካሉ ምርጥ ራፐሮች አንዱ መሆን ቻለ። ካወጣው አዲስ አልበም ውስጥ ብሬን ዳሜጅ የሚል መጠሪያ ያለው ትራክ ነበር። ዘፈኑ 9 ዓመቱ እያለ የዲአንጀሎና በጓደኞቹ ስለደረሰበት ድብደባ የሚገልጽ ነበር። ግጥሞቹ የዛን ጊዜ ስለተፈጠረው ሁኔታ በደንብ ይገልጻል። በተለይ የዲአንጀሎን ስም ደጋግሞ ይጠራዋል። ዘፈኑ ኮፒራይት ስለሚይዝ አላስገባውላችሁም፣ ግን ግጥሞቹን ልበልላችሁ። ከትንሿ ሄሊ ልጄ በፊት በየቀኑ በዲአንጀሎ ቤሊ በሚባል ወፍራም ልጅ ትንኮሳ ይደርስብኝ ነበር። ጭንቅላቴን ይመታኛል፣ አፍንጫዬንም ሰብሮታል። ልብሴን ደም በደም እስኪሆን አንቆ ይዞ ያጋጨኛል። የዛን ቀን ወደ ቤቴ ሄጄ ለመርሳት መጻፍ ማንበብ ጀመሩ። ለማንበብ እየሞከርኩ ያለሁትን እንኳን ምንም ማየት አልቻልኩም። መስማትም ተሳነኝ። የግራ ጆሮዬም እየደማ ነበር። ይሄ ሙሉ ዘፈኑ አይደለም፣ ቀንጨብ አድርጌ ነው ያልኩላችሁ። ነገሩ እንዲህ ነው። ማርሻል አሁን በጣም ታዋቂ ራፐር ስለሆነ በጣም ብዙ ጋዜጠኞች ኢንተርቪው እናርግ
እናርግህ ብለው ይጠይቁታል። እሱም እሺ ብሎ የመጀመሪያ ኢንተርቪውን ከሮሊንግ ስቶን ጋር አደረገ። ኢንተርቪው ላይ ብሬን ዳሜጅ የተሰኘው ዘፈን በጣም ተወዳጅ እንደሆነና እውነተኛ ታሪክ ስለመሆኑም ጠየቀው። እርሱም አዎ በትክክል አብዛኛው ታሪክ እውነት ነው ብሎ መለሰ። በሌላ ቀን ጋዜጠኛው ዲያንጅሎ ጋር በመደወል በሱ ጎን ያለውን እውነታ ለመስማት ይሞክራል። ዲያንጅሎ አሁን ባለትዳርና የአንድ ልጅ አባት ሆኗል። የሚተዳደረው በጽዳት ሰራተኝነት ነው። ነገር ግን እሱም እንደ ማርሻል የራፕ ዘፈን የማውጣት ፍላጎት አለው። ልመለስላችሁ። የዛን ቀን ሮሊንግ ስቶን ስለ ብሬን ዳሜጅ ዘፈን ሲጠይቀው አዎ እውነት ነው ብሎ መለሰለት። ልክ ነው፣ ልጆች እያለን ጭንቅላቱን መተን ደብድበነው ራሱን ሲስት እየሮጥን ሄደን ነበር። ስንጠየቅም በበረዶ ላይ ተንሸራቶ ሲወድቅ አይተነዋል ብለን ዋሸን። ስልኩ አለህ እንዴ ብሎ ጠየቀው። እነዚህ የእሱ ትክክለኛ ቃላት ነበሩ። ከሁለት ዓመት በኋላ የሆነ ቀን በድንገት ዲያንጅሎ ማርሻል በጣም ታዋቂና ስኬታማ እንደሆነ አወቀ። ከዚያም ገንዘብ የሚያገኝበትን መንገድ ማሰብ ጀመረ። አዎ ያለምንም ፍርሃት ከኢሚኔም እንዴት ገንዘብ መውሰድ እንዳለበት ማሰብ ጀመረ። ወዲያው ጠበቃ ቀጠረና ብሬን ዳሜጅ የሚለው ዘፈን ላይ ያለ አግባብ ስሜን በመጥራት ክብሬን ነክቷል በማለት ክስ መሰረተበት። የክሱ ወረቀት ላይ በዘፈኑ ላይ የተጠቀሱት ስሞችን አንድ በአንድ ጽፎ በማስገባት ይህ ጉዳይ ስሜን ብቻ ሳይሆን ወደፊት ለማውጣት ያሰብኩትን የራፕ ህልሜንም ያበላሽብኛል የሚል ነበር። እነዚህን ምክንያቶች በመግለጽ $1 ሚሊዮን ካሳ እንዲሰጠው ከፍርድ ቤት ጠየቀ። አዎ 1 ሚሊዮን አይገርምም? ከዛ ግን ክሱ ሲታይ አንደኛ ማንኛውም የዘፈን ግጥሞች ነፃ ስሜቶች በመሆናቸው ክስ አይቀርብባቸው፣ ሁለተኛ ዲያንጅሎ ከ2 ዓመት በፊት ከሮሊንግ ስቶን ጋር ባደረገው ቃለ መጠይቅ በዘፈን ውስጥ የተከሰተው ነገር እውነት መሆኑን ማረጋገጡን ፍርድ ቤት ቀድሞ በማወቁ ዳኛዋ ክሱ ትክክለኛ እንዳልሆነ ቀድማ አወቀች። በመጨረሻም ክሱ ላይ ብይን ተሰጠ። ውሳኔው በራፕ መልክ ነበር የተገለጸው። አዎ እየቀለድኩ አይደለም። ውሳኔው ላይ እንዲህ ብላ ጽፋለች። ያው ራፕ ማድረግ አልችልም፣ ግን ግጥሙን ልበላችሁ። ሚስተር ቤሊ ስሜ ጠፋ ብሎ ተገኘ። የገንዘብ ካሳ ያስፈልገኛል ብሎ ተገኘ። ኢሚኔም ስሜን ያለ አግባብ ጠርቶ የኔን ህልም አጠፋ የእሱን አብርቶ አለ። የኢሚኔም ግጥሞች ታሪክ ናቸው እንጂ እውነት ናቸው ማን አለ? በብዙ ልጆች አይምሮ ውስጥ ያለ የተጋነነ እንጂ እውነት ያልሆነ ብዙ ታሪክ አለ። ይሄንን ይመስላል። ኢሚኔም ስም አላጠፋም ታሪክን የተናገረው አለች። ይሄ ብቻ አይደለም፣ እኔ የተወሰነውን ነው ያልኩላችሁ። ሙሉ ውሳኔውን እንደምታዩት በጣም ረጅም ነው። እንደኔ ግን ዳኛዋ ራሱ በጣም ጎበዝ ራፐር ሳትሆን አትቀርም። በመጨረሻም ዳኛዋ ክሱን ውድቅ አደረገች። ሁላችሁም እንደምታውቁት ኢሚኔም አሁን በጣም ታዋቂ ራፐር ነው። እንደዚህ አይነት ማራኪ ታሪኮች እንዲደርሳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ የዶዝ ቤተሰብ ይሁኑ።